እዚህ ቦታ ነው ይሄ መረጃ ለሚለው ነገር ሁሉም ነው ግን ያን ያለው ነገር እነ ነጃት የሚጽፉት ወይም ኮሜንት የሚጽፉት ፋይዳ የለውም። በቃ ልጅቷ ፋይዳ ምንም ነገር አልተናገርኩም እኮ ሴት አንድ ጊዜ ቆይ ነጃት ለገናው ተሳዳቢ ወይ ነጃት ባልሽና አንቺ አንድ አይነት ንግግር እየተናገራችሁ ሸሙሐመድን ልቀቂው። አሁን ወደ ህዝብ ሂዷል ጉዳዩ። ሸሙሐመድን ተይው። አሁን አለች የሚል ሰው ሳይሆን የምንፈልገው ሰዎች እንደደወሉበት እሱ ስለሆነ መረጃውን ያመጣው አያስፈልግም። በቀጥታ አሁን ይኸውልሽ፣ በቀጥታ ባልሽ ምን እያደረገ ነው? እኛ ትላንት ተደዋውሎ ባልሽ ከልጁ ጋር እንዳለች ትከራከር ነበር፣ ሰምተናል እዛው። አሁን ምን እያደረገ ነው? ባልሽ ነው፣ ምንም ጥርጥር የለውም። ይሄ ባልሽ ራሱ ምን እያደረገ ነው? ልጅቱን ለማድረግ ለምን ስልክ አታነሽም? ለምን አያነሳም? እሱ ለምንም አታነሱት? ሁለተኛ ተክለይ የሚባለው አላውቀውም ብሎ ነበር አይደል? ትላንትኛ ፊት ለአባቷ ደውሎ ግን ተክለይ ወንድሜ ነው፣ መወለድ ቋንቋ ነው፣ አብሮ መብላት ነው፣ እመነው፣ ለመሞቷ እመነው ተክሌን እያለ አባቷን አገር ባገር ሲያዞር የነበረ ሰው ነው። ባላቅፈሽ ወንጀለኛ ባላቅፈሽ በባህር ሰው እየላከ የደም የሚስኪኖችን ደም አብረሽ ቁጭ ብለሽ እየበላሽ ባልሽን በጉያሽ አቅፈሽ ከወንጀሉ ነፃ እንደማትሆኑ ነው የምነግርሽ። እውነቱን እንገርሽ ያለም የመጀመሪያ ተጠያቂ አንቺ ባል ነው። በሚዲያ ላይ የሚምጣ የሚቅረብም ጅዳ ነው። ባልሽ እውነታ ካለው ደግሞ በቪዲዮ ሁሉ መጥቶ ራሱን ነፃ ያወጣ ነበር። አንዷ ወንጀለኛ አንቺ ነሽ። ባልየው ላይ ደውሉበት አብዲ። አሁን ልጅቱ ይኸውልህ፣ ልጅቱ ለምን እንዲወጣ አታመጣውም? ባሏል ለምን አታመጣውም? እንደዛ ካልሽ እና አስተሳሰብ ካለሽ ለምን አታመጪውም? እዚህ ለምን ካሜራ ከፍቶ አይወጣም? አብሯት አይደል እንደ ያለ አንድ ቤት ታውቂያለሽ። ልጅቱ ስትሄድ እንዴት ስንት ገንዘብ እንደተቀበላት መድረሻቸውን ሁሉ እስከ መጨረሻዋ ድረስ ታውቂያለሽ። በትላንት ዕለት እዛ የነበሩ ልጆች ሲከራከር ነበር እሱ ጋር ልቀቅልኝ አትልቀቅልኝ ከ2 ሰዓት በላይ ብለዋል። እዛ የነበሩት አብረውት የነበሩት ምንም አድርጎ ማጥፋት አይቻልም ከዚህ በኋላ። ትላንትና የታየች ልጅ ሚስጥሩና ሴራው እሷን በተሰብ ስለሆነች በሴራና በተንኮል ሊሰሩት የነበረውን ነገር ፈጣሪ አክሽፎባችኋል። ፊት ለፊት ማታችሁ ልጅቱን ወደ ሀገር ከመላክ ውጭ እንዲሆና ነው ቆስላ ነው ራሱ ማለት አይቻልም። ሙሽ ሞታ ነው ቆስላ ነው ራሱ ማለት አይቻልም። ከዚህ በኋላ የእናንተ ቤተሰቦች ላይ ነው የልጅቱ ጣፋንታ። በቃ ምን ወደዳችሁም ጠላችሁም 4 ነጥብ። ትላንት ታይታለይ፣ እስከዛሬ አጭበርብራችኋል። ለ4 ወር ምናምን ሙሉ ሳትሞት ቀብራችኋታል። ልጅቱ ከወጣች ደግሞ እያንዳንዱ ተናባችሁ የሰራችሁባትን ተንኮልና ሴራ ስለምትናገር ልጅቱ እንድትወጣ አትፈልጊም። አሁንም በአንቺ ቤት እየገደልሻት ነው። አሁንም ልጅቱን የሆነ ችግር ላይ እንዳለች በመላስሽ እየተናገርሽ ነው። ግን ልጅቱ ምንም አይነት ችግር ሊደርስባት ይችላል። ልጅቱ በህይወት አለች። ከአሁን በኋላ እሾክ ራሱ ቢወጋት የእናንተ ኃላፊነት ነው። ወደሽም ጠላሽም የሚከታተል ኃይል ተከታትሎ አንቺን ምናምን አይደለም 7 ዘርማንዘርሽን ጉሮሯቸው ተይዞ በገመድ ነው የሚሰቀሉ። ልጅቱ በስነ ስርዓት ምንም ነገር ሳይነካት አገሯ የምትገባበትን መንገድ አመቻቹ። እናንተ የምትሰሩት ሴራ፣ የምትጎነጉኑት ተንኮል ምናምን ወዘተረፈ እዚህ ጋር አብቅቷል። ትላንትና ማታ ላይ አብቅቷል። ወደሽም ጠላሽም ትላንት ቦታውን የማያውቁት አክባሩን በደንብ የማያውቁት ሰዎች ቦታውን ቀርጸህ አምጣልን፣ ቀብሯን አንጣልን ምናምን እያሉት ነበረ። ጸጉሯን ምናምን እያልሽ ታሾፊያለሽ አንቺ። ሃይማኖት ምናምን ምንድነው ይሄ? የፈረስ ጭራ ምናምን አስገዝተሽ ልታስቦት ልብሷን ምናምን አድርገሽ ምን አይነት አረመኔዎች ናችሁ? ሞት አለብሽ እኮ ቁጭ ብለሽ ከባልሽ ጋር ይሄን ሴራ እያሴራችሁ እንዴት ነው መፍትሄው የሚመጣው እያላችሁ እርስ በርሳችሁ ከመባላት መፍትሄው የሚመጣው ወደሽም ጠላሽም ልጅቱ አገር ስትገባ ብቻና ብቻ ነው። ካልሆነ ግን አንድ ቤተሰብ አይደለም ካንቺም የሚጠፋው፣ አንድ ቤተሰብ አይደለም ከባልሽም ከገጠር ልጅም ምናምን መላ ቤተሰቦቻችሁ በቀል ነው የምንበቀልባችሁ። ሌባ አጭበርባሪ በሰው ህይወት ነው በዚህ ልክ፣ በሰው ህይወት ነው በዚህ ልክ። ሞት አለባችሁ እኮ እነዛ ስለፈለጓት ደስ ስላለቻቸው ስላመረቻቸው
አንቺ ብር ቀብዲ ምናምን ተቀባብደሽ ምናምን ትተሹ ትሞቻለሽ። ሀብት ንብረት ቢኖርሽ ትተሹ ነው የምትሞቹ። አጋሰስ በእህትሽ ላይ እንዲህ አይነት ተንኮል ትሰሪያለሽ? ባልተብየውስ ሞት የለብህም? አውቃህ በዚህ ልክ አባቷን እያደነዘዝ ልጁ እንደሞተች እየነገርከው እደዋወላለሁ እያልክ እየመጣህ እዚህ ጋር የሚያጋልጥህና 3-4 አፍ የሚያስወራ የልጅቱ ስቃይና በደል ነው። ወደክም ጠላህም። ስለዚህ ምንድነው የኛ ሀገር ልጆች አሉ ማነው እዛ አደን የሚባል ቦታ እነ አህመድ አልየና እነ መሐመድ ሁሴን ጋር እስከምትደርስ ድረስ የእናንተ ኃላፊነት ነው። ከዛ በራሳችን ነው የምንልካት ካላችሁ ደግሞ ልጅቱ ኢትዮጵያ እስከምትገባ ድረስ የእናንተ 7 ዘር ማንዘር እርስ በርስህ እንድትበላላ በአንተ ልጅ ምክንያት ነው እኔ ዳ የገባሁት ብሎ ዘመድሽ እና ዘመድሽ እንዲበላላ 7 ዘመድሽ ነው መታፈን ያለበት። አጭበርባሪ ሌቦች እነ ከሁለት ዑመርን ስንት ልጆች ናቸው የሸዋ ልጆች እዛ ስንት መልከኛ አንገታም ልጆች ናቸው እየሄዱ የቀለጡት። እናንተ እየተደራደራችሁ ቁጭ ብላችሁ ቤታችሁ ከባልሽ ጋር እየተሸካሸክሽ እየተላላጥሽ ብር ስትሸቅሉባቸው ስትሸጧቸው ነበረ ደሞቻችንን እህቶቻችንን። እናንተ ሌቦች ዛሬ ላይ ግን ሀቅ ሲወጣ የነዛ ልጆች እንባ ጭምር ነው። እርግጠኛ ነኝ የዚችን ልጅ ሀቅ ያወጣላት የልጅቱ ብቻ አይደለም። እናንተ ሌቦች የትም አባሽ ማስተባበያ ማጭበርበሪያ የምታመጩ ቃላት ሊኖርም አይችልም። የሚቀበል አካልም የለም። የዚች ልጅ ደም ቤተሰቦቿ ቢታውት መላው የሸዋ ልጅና መላው አማራ ሊላቀቅሽ አይችልም። ወደሽም ጠላሽም ያለሽ አማራጭ በዛና በዚህ አጀንዳ በዛ ምክንያት እንዲህ ብናረግ ህዝቡ ያምነናል፣ እንዲህ ብንሰራ ህዝብ ያምነናል እያልሽ ምክንያት መደርደር ሳይሆን ልጅቱን ዛሬ ነገ ሳትይ ወደ ቤተሰቦቿ የምትገባበትን መንገድ ማመቻቸት ብቻና ብቻ ነው። ሞታለች ብትይ የሚያምንሽ የለም። 7 ዘር ማንዘርሽ እንዲጠፋ ትደረጋለሽ። የለችም ብትይ ከዛ ካለችበት ቦታ እየታየች ነው ምናምን ብላችሁ ካለችበት ቦታ መሰወርም አይቻልም። በቃ ልጅቱ አለች። ይህ አጀንዳ ሲነሳ ልጅቱ የሆነች ነገር ሆነች ማለት አይቻልም። እናንተ እስከዛሬ በቁሟ ስለቀበራችኋት ማለት ነው። አንድና አንድ ምንድነው አባቷም አለ ሴራውን ሰምቷል፣ ተንኮሉን ሰምቷል። ሚዲያ ላይ ሳይወጣ ሚዲያ ይከታተልም አያውቅም ብላችሁ የሰራችሁበት ተንኮልና ዴባ ፈጣሪ ከወንጀላችሁ ብዛት ከግፋችሁ ብዛት ህዝብ ላይ ጥሏችኋል መከራችሁ። ስለዚህ እያንዳንዱ ልጅቱ በሰላም የማትገባ ከሆነ 7 ትውልድሽ የ3ሽም የደላላም የባልም የገጠር ልጅ ምናምን የሚባለው 7 ትውልድ ከምድረ ገጽ እንዲጠፋ ለአንዴና ለመጨረሻ ጊዜ ነው የምትደረገው። የዚች ልጅ ደም ዝም ብሎ የሚፈስ የሚቀርም እንዳይመስል። ልጅቱንም በተንኮል ሌላ ቦታ መደበቅም አትችልም። ልጅቱን ነገ ብትወጣ ብዙ ነገር እናንተ ከምትፈሩት ሚስጥር በላይ ዛሬ ላይ ልጅቱ በአካል ኢትዮጵያ ባትገባ ነው እናንተ ከዚህ የበለጠ ችግር የሚሄድባቸው። ነገሮች በይቅርታ ሊታለፉ ይችላሉ። ነገሮች በእያንዳንዱ ነገር ሊሆን ይችላል። በሽምግልና ምናምን የሚቀር ነገር ሊኖር ይችላል። ልጅቱን ግን ብትወጣ ብዙ ሚስጥር ታወጣብናለች ብላችሁ በፍርሃትና በሌላ ነገር ታርበድብዳችሁ ነገ ተነጎዳ የማትወጡት ተንኮልና የማትወጡት ችግር ውስጥ እየገባችሁ ነው። ወደዳችሁም ጠላችሁም ይሄ ነው። ቁርጥ ያለ አማራጭ ነው። ልጅቱን ማምጣትና ማምጣት ብቻ። ከዛ ውጭ እናንተ የምታመጡትን ማንም አምኖ ሊቀበላችሁ አይችልም። እናንተማ እኮ በፌመስ ሰው ምናምን እኮ ቪዲዮ አሰርታችሁባት እኮ ነበር። ሞታለህ አንተ ትታመናለህ፣ በህዝብ ዘንድ ታማኝ ነህ፣ ተወዳጅ ነህ ምናምን ብላችሁ እናንተ ለራሳችሁ ጥቅም ስትሉ ሸጣችኋት ቪዲዮ እኮ አሰርታችሁባት ነበረ። የሰማዩና የመሬቱ ጌታ ግን የእናንተን ተንኮልና ሴራ ፍርጥ አድርጎ አውጥቶባችኋል። የትም አባሽ መሬት ገባሽ ሰማይ ገባሽ አንድ ቤተሰብ አይደለም በሱ አልክ 7 ዘር ማንዘርሽ እንድትጠፋ ነው የምትደረግ። ወደችም ጠላሽ ያለው አማራጭ ይሄና ብቻና ብቻ ነው። ማንንም መለማመጥ ማንንም መለመን አያስፈልግም። ቤተሰብም ከቻለ ሌላ ችግር ውስጥ ምናምን ከመግባት በፊት በተረጋጋ መንፈስ 7 ትውልዷን መያዝ ነው። ምን አባቱ ያመጣል? ጥንባት ሐምሌቦች በዚህ ልክ ነው እንደ ምድር ላይ የምትኖሩት? በሰው ደም ነው በሰው ስጋ ነው የምትኖሩት? አፈር መሬት ብሉና እናንተ እኮ ገላችሁ በቃ ስጋ በተራችሁ መብላት እኮ ነው የቀራችሁ። በዚህ ልክ ተንኮል የምትሰሩ ከሆነ እንዴው ትንስ አይዘገንናችሁም? ባልሽ መጥቶ ሲናገር እህት የለውም ቤተሰብ የለውም። ለሰያ ትላንት እዚህ መጥቶ ሲቀላምድ አባቷ ጋር እየደወለ የሚለው ነገር አለ። አይዘገንናችሁም ወይ ነው?
አያንገበግባችሁም ወይ? እኛ እኮ ተቃጥለን አልቅሰን ዝም ያልነው በሚዲያ የሚያውቋት ሰዎች እኮ ናቸው እንደዚህ እየተርገበገቡላት ያሉት። በሚዲያ የሚያውቋት ሰዎች እኮ ነው። በጎ ነገሯን የሚያውቁ ሰዎች እኮ ናቸው እንደዚህ ቀሌል እንቅልፋቸውን አተው የዚችን ልጅ ህልውና ማረጋገጥ አለብን ብለው እየተሰቃዩ አሉት። ተወልጃታለሁ ብለሽ ዘመዴ ናት ብለሽ ምን አይነት ጨካኝ ነሽ? ነገ ምን እንደሚገጥምሽ እኮ አታውቂም። ዛሬ አንቺ ባል እድልና ጊዜ ቀን አግኝቶ ታዋቂ ሆኖ ይችን ልጅ አሳግቷታል። ነገ አንቺ ምን እንደሚደርስብሽ አታውቂም። ወጥተሽ የሚያጋጥምሽን አታውቂም። እንዴ ወንድ ቢሄድ ወንድ ይመጣል። ከደምሽ አይበልጥም። ነገ ጧት አንዷን ሴት አፍቅሮ አንቺ ቁጭ አድርጎሽ አቃጥሎሽ ሊሄድ ይችላል። አፈር መሬት አባሽ ብይና ሀለሌ ሄድባ እሷማ ጭራሽ እህቷን በእንትን የለወጠች ሴት ናት።